አላህ የፈለገ ጊዜና አይሳኩም ያልካቸው ህልሞች በሙሉ ይሳካል። አይሆንም ያልካቸው በሙሉ ይሆናል። አላህ የፈለገ ጊዜና ሩቅ ናቸው አይደረስባቸውም ያልካቸው ነገሮች በሙሉ ከአላህ ጋር ስትሆን ሀዘን መከራም ገር ይሆናል። አላልፋቸውም ብለህ ያሰብካቸውን መንገዶች በሙሉ ከአላህ ጋር ስትሆን ታልፋቸዋል። ወንድሜ እህቴ፣ ልብ ጉዳዩን ወደ አላህ ስታስጠጋ ትረጋጋለች። ከባድ ነው ብላ ያሰበችው ነገር በሙሉ ይቀላል። ወንድሜ ህልም ኖሮ ፍላጎት ኖሮ ማሳካት የምትፈልገው ነገር ኖሮ ሰዎች አይሆንም አይሳካም ይሉ ይሆናል። ልብህም ይሰጋል። ይሄ ነገር ባይሆንስ ባይሳካም ብለህ ትፈራለህ። አንድ መንገድ ልጠቁም። ህልምህን አስበው፣ አእምሮ ላይ በደንብ አስቀምጠው። እየጠበቅኩ ነው። አስቀመጥኩ አይደል? አሁን ያንን ህልም የማሳካት ኃላፊነትን ለአላህ ተባረከ ወተዓላ ስጠው። ሽርክ፣ ሸሪክ፣ ጥንቆላ፣ አምልኮ አላቅም ምን እንደሆነ አላቅም። ጋይሶች እዩማ ይሄ ነገር እናንተ ምንድነው? ሰዎች ማለት ነው የዚህን ቀን እያከበሩ ነበር ማለት ነው። ይሄን 3 ቀን ምንድናቸው እነዚህ በዓል የምታውቁ? አያችሁ? አኡዙ ቢላሂ ሚነሸይጣን ረጂም። እናንተ ምን ጉድ ነው በዓል? እኔ መጀመሪያ እዚህ ቤት 2 ዓመት ሊሞላ ነው። አያችሁ? አኡዙ ቢላሂ ሚነሸይጣን ረጂም። ወላሂ ይሄን 3 ቀን በዚህ መልኩ እነዚህን እያከበሩ ነበር ማለት ነው። ምንድነው ነገሩ የምታውቁ? ምን በማስመልከት ነው? አያችሁ? አኡዙ ቢላሂ ሚነሸይጣን ረጂም። አያችሁ? ምንድነው ጉዱ? ይዋቸው አሁን ይሄ ምን ይባላል? በዓል ይታያቸዋል። እነዚህ ደግሞ አኡዙ ቢላሂ የሰው እንትን ሬሳ ነው ምንድነው? እኔ ምን አውቃለሁ? አያችሁ? ይበራሉ። ሊምላይት ናቸው እና ምን እንደሆነ እኔ አላውቅም። እንደዚህ እያከበሩ ነበር። አያችሁ? የምታውቀው ነገሩ ምንድነው? ኢማራት ውስጥ ምን እየተካሄደ ነው? ይታያችኋል? አኡዙ ቢላሂ ሚነሸይጣን። ኧረ ውሪ በሉ ወበዝ፣ ዝም አትበሉ። ይኸው የሸረሪት ድር ተሰርቶ ሸረሪት ፌክ ሸረሪት እንደዚህ ተቀምጦበት ማለት ነው። አያችሁ? አሁን ረመዳን ቀጣይ 2 ወር ረመዳን። አሁን ረመዳን ሊጾሙ ነው ወይስ ምን ሊያደርጉ ነው? በኋላ ሹፉ ምን እንደተፈጠረ ነው ያላቀም። ይኸው አኡዙ ቢላሂ ሚነሸይጣን ዙረች፣ አኡዙ ቢላሂ ሚነሸይጣን ዙረች ወደ እኔ። ይኸው ወላሂ ላዚም ይኸው ደግሞ እኮ ይበራል። ደግሞ እኮ እዚህ ጋር የረመዳን አለ፣ ረመዳን ከሪም ይላል። አያችሁ? ኧረ ጎበዝ፣ ምንድነው? ምን እየተካሄደ ነው? ኢማራት ውስጥ ምን ተጀመረ? ታስታውሳላችሁ? ከዚህ በፊት ኢማራት ጎርፍ ያጥለቀለቀው ጊዜ እንደዚሁ የዚህ አገር ዜጋ የህንድ ይሄ ምናምንቴ ካላከበሩ ብሎ የህንዶች ምናምንቴ ሰግዶ ተቀብሎ ነው። ያ ሰግዶ በተቀበለ በስንተኛው ጊዜ ነው ኢማራት እንደዚህ ድፍን ጎርፍ የተገለበጠው? እንግዲህ ባታውቁ የለም። ሳውዲም እንደዚህ ታስታውሳለች። እንደዚህ አይነት ነገር አክብረው ባከበረው ስንተኛ ቀናቸው ነው እንደዛ ጎርፍና አቧራ ጥርግ አድርጎ ንፋስ ጥርግ አድርጎ የወሰዳቸው ማለት ነው። እና ይሄ በጣም ነው የደነገጥኩት። እኔ ምን እየሆኑ እንደሆነ አላውቅም። እኔ እዚህ ቤት 2 ዓመት ሊሞላኝ ነው። በ2 ዓመቴ ገና ዛሬ ነው የማየው ይሄ ነገር ምን እንደሆነ ግን እኔ አላውቅም። አያችሁታ? ወላሂ እኔ እንዴት እንደፈራሁ ትናንትና ከፎቅ በተለይ እንደዚህ እንዴት እንደሚያስፈሩ አያችሁ? አኡዙ ቢላህ ሄዳላችሁ ወደዚህ ይሄ ልጅ አኡዙ ቢላህ አኡዙ ቢላህ ሚነሸይጣን ረጂም። ታያችኋል? ወላሂ ብቻ እንኳን ለለው እዚህ እንዳለላችሁ አያችሁ? አላህ ይስጥር። እንግዲህ ምን እንደሆነ ያላቀም። ያው ውጭ ስለሆነ ነው የቀረጽኩላችሁ። ቤት ቢሆን አልችልም መቅረጽ፣ ምክንያቱም ቤት አቃጣሪ ስላለ። ባንቺ ደግሞ ጥቁሯ እንዴት እንደምታስፈራ ቆይ ላሳያችሁ። ሹፉ ጥቁር አኡዙ ቢላሂ ሚነሸይጣን ወላሂ በጣም ነው የሚያስፈራውና እኔ ምንድነው ያላቀም
ይሄን እያከበሩ ይሄን 3 ቀን ማን መከራዬ ነው ያየሁት ወላሂ። አሁን ይሄ ለማክበር ሰው ይደግሳል፣ 3 ቀን ሙሉ ድግስ ይደግሳል። ምን አውቅ በጣም ነው የሚያሳፍረው ወላሂ። ማን ምን ይባላል ምን ይሉታል? ይሄ አይታችሁታል? ይታያችኋል? ይኸው ጭንቅላት ማድረሹ ይኸው አኡዙ ቢላህ ልዞር ነው። ንፋስ እያዞራት ነው። ልዞር ነው። አኡዙ ቢላህ እና ይሄን ይመስላላችኋለሁ። ይሄን እያከበሩ ይሄ ሰሞን ኢማራቶች እኔ ሌላም ጋር ይኖር አይኖር አላውቅም። እኛ ቤት በዚህ መልኩ እንደዚህ አምልኮትም ይሁን ሽርክም ይሁን ጥንቆላም ይሁን እኔ አላውቅም። እንግዲህ አላሁ አለ። አሁን እነዚህ ምን ይሏቸዋል? በዛ ላይ እኮ ድምላይት አላቸው። አያችሁ ትዞራለች ክፉ ነኝ እና ይሄን ይመስላችኋለሁ ጋይሶች። በጣም ነው የሚያሳዝነው፣ በጣም ነው የሚከብደው ወላሂ። በዚህ ሁኔታ እንዴት ነው እንደሚገፋው አላውቅም ከነሱ ጋር። ከዚህ በኋላ እንደዚህ አይነት ነገር ከተደገመ ጥንቅር ብሎ ይቀር እንጀራ ወላሂ። እኔ ለቂ ነው የምወጣው፣ አልሰራም እዚህ ቤት ደግሞ ብዬ እኔ እኮ በጣም የሚያሳዝነኝ ደግሞ ቁርአናቸው ደግሞ እነዚህን እያከበሩ ቁርአን ይዘው ቁርአን ይቀራሉ። እና ለአላህን ቢፈሩ ወላሂ። እና የምታውቁ ሹክ በሉኝ እስኪ እንደዚህ አይነት ነገር ምን እንደሆነ አላውቅም። የምታውቁ ሹክ በሉኝ እላለሁ ውዶቼ። መልካም ቆይታ ይሆንላችሁ። እስቲ በሌላ ቪዲዮ እስከምንገናኝ ቸርን ሰንብት። ያው እነዚህም ደግሞ አሉ ሰው አጽም ምን ሆነ አላውቅም። ወላሂ ብቻ በጣም ከባድ ነው። እዛ ላይ እኮ ይወራሉ ማታ እዚህ ላይ ነው። ይሄን እነዚህን አዋጅበው ነው ያመሹት ማለት ነው ወላሂ።